ሰላም ሰላም ጋይስ እንዴት ናችሁ? ሰላም ናችሁ ወይ? አለው እግዚአብሔር ይመስገን ሰላም ነኝ። ያው ዛሬ እንግዲህ በአልጋ ማንጠፍ ጀምረናል። እኔ ከምጣለው ነገር ቢኖር ማለት ነው የአልጋ ልብስ ማልበስ ነው። አልጋ ማንጠፉን ለምጄዋለሁ፣ ነገር ግን እንደዚህ ማልበስ የምጣለው ነገር የለም። ደግሞ ዞሮ ዞሮ ደግሞ በእኔ ተራ ነው የሚታጠበው ማለት ነው። የሚገርመው ነገር እኛ ሁለት ሁነን ነው የምንሰራው። አንድ ፊሊፒን አለ የእኔ ጋር ማለት ነው። 4 ፎቅ ነው። እሷ ሁለቱን ታጸዳለች፣ እኔ ሁለቱን እናጸዳለን ማለት ነው። እና በየሳምንቱ አልጋ ልብስ ይታጠባለኝ። የሚታጠበው የኔ ተራ ሲሆን ነው። የልብስ በየተራ እናጥባለን። ዛሬ የኔ ሆኖ እንደሆነ ነገ እሷ ማለት ነው። እና ልጆች ደግሞ በጣም ነው የሚያናድዱትኝ አልጋ ለማቆሸሽ። አንደኛ ያው አይሸኑም፣ ትላልቅ ናቸው። ነገር ግን እኔ እንዴት እንደሚያቆሸሹት አላውቅም። ብቻ እኔ ምን ብዬ እንደምገልጻቸው አላውቅም። እንዲሁ የአረብ ልጅ ምን ትልቅ ቢሆን ምን በቃ ንጹህ ነው ቢባል ከመቆሸሽ ወደ ኋላ አይልም ማለት ነው። እና ሁሌም መታጠብ ነው ደስ የሚለው ነገር። አረብ ሀገር ላይ ገሳላ መኖር፣ ለገሳላ ባይኖር ግን አስባችሁታል ስንቱ ልብስ እንደሚታጠብ ጋይስ? ማርያምን ስንቱ ልብስ ታጥቦ እንደው ምኑን ከምኑ ልናረገው ነበር እላለሁ አንዳንዴ እኔ ሳስብ ማለት ነው። ነገር ግን ያው ገሳላ መኖሩ ደስ ይላል። ያው ማሽን ሊያጥበው ይሉልሻል። አንቺ ነሽ የምታረጊው፣ አንቺ ነሽ የምታለብሽው። ነገር ግን ማሽን ለሚያጥበው ነገር ወስደሽ አስገቢ ይላሉ። አረ ምን ችግር አለበት? በማርያም ምንም ችግር የለበትም። እኛ ለምንለፈው እነሱ ምን አገባቸው? እና ልጇ እዚህ ላይ ገመዱን እንትኑን ይሄ ነጩንና ልብሱን የማገናኝበትን እኔ ነኝ የምቋጠረው ማለት ነው። ነገ እንዲፈታኝ እያልኩኝ እኔ ቋጥረዋለሁ። እሱ ግን በኃይል ሲሰባው ቆረጠው ማለት ነው። አሁን እንዴት አርጌ እንደማያይዘው ከብዶኛለኝ። እየፈለኩ ነው ሀብል፣ ነገር ግን አላገኘውም። የሆነ ነገር ዝም ብዬ አጠላለፍኩትን የምናገባኝ ቋጠርኩተኝ። ቢፈታም ይፈታ፣ እኔ ምን ቸገረኝ? ራሱ ነው አትንካ ማጥም እንዳጥብል ስትፈልግ እኔን ንገረኝ እኔ ፈታዋለሁ ብዬው ነበር። እሱ ግን ልክ ይዞታይ ቆራረጠው። ካልተመቸውን የምናገባኝ ድካም እኮ ነው። እንደዚህ እያደረጉ ማመጫጨቱ ለው ገመድ ቢኖረው እንደዚህ የራሱ አለው ገመድ። እንግዲህ ታውቁታላችሁ፣ አረብ ሀገር ያላችሁ እህቶቼ የሚቋጠርበት አለው ጠርዙ ማለት ነው። እና ያንን ስለበጠሰው አሁን እንዴት አድርጌ ላስተካክለው? እምቢ አለኝ፣ አልስተካከልም ብሎ ማለት ነው። እና እየፈለኩ እየቋጠርኩ ነው። ምንም ማድረግ አይቻልም። ደግሞ ድክም ነው የሚለኝ አሁን ለዚህ ወይ 5 ደቂቃ ወይ 3 ደቂቃ ወይ 6 ደቂቃ ይወስዳለኝ። ምንም ምክንያቱም ያው ገመድ ሲኖረው በደንብ እንደዚህ ስታረጊው እንትን ይላለኝ ራሱ ቦታውን ይዟል። ግን ገመድ ካለለው በዛ ገጥ ይታጠፋል፣ በዚህኛው ይታጠፋል። ብቻ መከራ ነው። እና እላችኋለሁ እንደዚህ ነበር ውሏችን ዛሬ። ቤትም ስናጸዳ ነው ዋና የኛ ቤት በየው ቀኑን የሚጸዳ ግን ውሃኔ ወርቅ የሚፈልቀው ይመስል ውሃ ይደፉበታል፣ ይለቁበታል። አሁን ደግሞ የሚያሳዝነው ነገር አብራኝ የምሰራው ለ12 አመት ነበር እዚህ የሰራቸው ከአንድ ቤት ከዘኔ ካለውበት። አሁን ማክሰኞ ትሳፈራል። እንዴት እንደሚጸዳ ይሄ ቤት አላውቅም። ማን ነው የሚያጸዳው? እንዴት ነው የሚሰራው? እኔ ብቻ አላውቅም። ብቻዬን አልችልም። ሰራተኛ ቢያመጡ ደስ ይለኛል፣ ግን ብርም ከጨመሩ ልሰራበት እችላለሁ። ነገር ግን አልችልም። ማርያምን ብር እያልን በጣም ተጓርተናል። ነገር ግን 1-2 ወር ልስራበትና አላማራ ካመጣ ካላመጣ ቀይ ካርድ ትባላለች። እኔ ምን አገባኝ? እና እንደዚህ እያልሆ ነው እንዴት እንደሚስተካከል ራሱ ዝም ብዬ ላንጥፈው እንጂ ምን አረገዋለሁ? ዝም ብዬ ላንጥፈውና እዛ የራሱ ጉዳይ። የታባቱ ልብስ
ሲለብሱት ምናልባት ሲለብሱት እንደዚህ ተስተካከለ ካልተስተካከለም የራሱ ጉዳይ ነው። ምን አገባኝ? ጉድ እኮ ነው። አይዋ ለፌ ያረክሽ ለፌበት ምን አለ እና ያው እየተስተካከለ ነው። ተስተካክሎ ሙቷል። አሁን እኮ በልቡ ተሰርቶ ሙቷል። ይሄ በጌታ ተባቶ ጭምር እንደዚህ ነው። ከጠቀመ ጠቀመ፣ ካልጠቀመም የራሱ ጉዳይ። አይዋ በቃ ነካ አይዋ እርገፍ እንደሱ ነው ይታባቱ እና እንዴት ብሎ ይዘለቃል? እንደዚህ ካልሆነማ የራሴን ሻርብ ልጠምጥም ነው። በእርግጥ ሻርብ አይለበስም። እንደዚህ ተለብሶ ሱሪና ቲሸርት እየተለበሰ ሻርብ ጸጉራቸውን ጠምጥሙ አይሉም። እኔ ግን ቀፍፍ ይለኛል ከወንዶች ፊት እንደዚህ ሰው ፊት ምናምን ሳይድ ደስ አይለኝም። ላዝም ሻርብ ለብሳለሁ ማለት ነው። ያው ሱሪ የምትሻርትን ፈልገ ነው አይደለም፣ ግዴታችን ስለሆነ ነው።